በዚህ ድሜሽ ማታረጂ ቆሻ አፄ የሚል ስሜን ትልቅ ክቡር ስም ይዘህ ጀዝባ ትሆናለህ። ጋዴሚት ወኔ ይኑር እንጂ እንዴ! አፄ ቴዎድሮስ፣ አፄ ሚኒሊክ፣ አፄ ምናምን እኮ ወኔ ያላቸው ናቸው። በሽቲያ ልቃ አባባ ለሚቱ ብለህ ብትመጣ ጥሩ እከካ ቁጥር አንተ የእንትናን ሀብት እንትና እንትን ጋር እንትና ላይ 28 ሂል አላት ልበሰው 18 ፒኪን ያላት እሱንም ልበሰው። ልቃ ቆጣሪ ሆነ ትቀራታለህ እዚህ ምድር ላይ እከካ አንተን ውሃ ቆጣሪ ህዝብ ቆጣሪ ነበረ ወስዶ ጫካ መላክ እንስሳ ሰው ጨርሰ እንስሳ ቆጥረ እንድትመጣ ነበር አንተ መላክ ንፍጣ አንተ አንሳ ስምን ቀይር ፎኮታ። ለማንኛውም ሙቲ አውርተሽ ነበር እንዴ? 4 ቤርሙዳ አላት 8 አፍጋኒስታን አላት ምናምን ይላል እንዴ? ቢቆጥር ነው እንዴ የመጣብንኛ? እንትን ባግዳድ ነበር እናንተን ድንጋይ ወርዋሪ አድርጎ መቅጠር። ፓኪስታንና ፍልስጤም ማለት ስራ ተገኘልህ ተብሎ ድንጋይ ወርዋሪ ነበር አድርጎ መቅጠር። ያስጠላ ደግሞ አፄ ብሎ ስለ ሳራ መጥቶ እዚህ ጋር ፎቅ መገንባቷ ምናምን ይነግረናል። ስለዚህ ልቃሚ ሌባ ትንሽ አይደብረው? ወንዶችን ነው የሚመለከተው። ትንሽ አይደብረው? ቀይር ስምን አሰዳል። ኦኬ አንዱ በስምሽ ይሁን ነው መሰለኝ። ሐሳቡ እንደኛ ነው መሰለኝ። አዎ መዘዋወር አለበት አንዱ እንደሰው እንደደም ከመወልደ ስማርት ሞተሽ እንደደምድ እከከም ሌላ ጉቺ ቤት ግቢ እስኪ ምን አባቱ ግቢ እስኪ በነጮች ክስ ሊመሰረት ነው እያሉ ነው። ሀብታም ይኸውላችሁ እየሰማኋት ነበር እኮ ልንገራችሁ። ሀብታም በነጮች ክስ ሊመሰረት ነው እያሉ ነው። ወረድ 10ሩን አንበሳኔ ላውርድላት ኖርማን ነው ያለ ነው ልጁ። ጉቺ ደግሞ ሞተህ ነው ቆመ በነገራችን ላይ ትሏለች። የምን ክስ ነው የምታወሪው ገኒ? ሄሉዬ ራስሽ ነው ያው ቢቂሽ ውዴ ራስሽ ተጠብቂ ተደከና ዲፊን እንምታ። ኧረ ዝም በይ እባክሽ። አንቺ ደግሞ ይነፉ የምን አባ እነሱ ናቸው ዲፖርት የሚደረጉት ተከሰው። የምን ክስ ነው የምታወሪው አንቺ እንዴ? የሰው ብር በልታ ያልተከሰሰች ሴትዮ የሰው ሀቅ ወስዳ ያልተከሰሰች ሴትዮ ሴትን ስታስለቅስ የነበረች ሴትዮ ገነት የምትባይ ምድር የምትቀባጠር በነፃነት እየኖረች እያለች አሁን እሷ በደረቷን ነፍታ ልታወራ አትችልም እንዴ? አትችይም። ሙኒት የሰው ብር መልሽ የሰው ሀቅ መልሽ ክስ ነው የምታወራው። አንድ ነገር ልንገርሽ፣ እዚህ 15 አንበሳ አስጠይቃቸው ካላወረዱ የ150 አንበሳ ዋጋ አስወጣቸዋል። በቃ ይሄንን ቃል ይገባቸዋል። ዛስ ይጅበት የታባቱ እግዚአብሔርን ይጅበት እንዳትለቂ ሄሉዬ፣ እንደውም እንዳትለቂ ነው ማረጋ እንዳትለቂ። በክስ 150 አንበሳ ነው ዋጋ ማስወጣቸው። እኔ እንደውም ያንሳል ነው የምልሽ፣ የሀገሬ ልጅ ያንሳል 150 ራሱ ማስወጣቸው። ክስ ብሎ ሲጀምሩ ከ150 አንበሳ በላይ እንዲያወጡ ነው ማረጋቸው። በቃ የቱ ይሻላቸዋል? 15 አንበሳ ወይስ 150 አንበሳ? እነኚህ ጥንቦች ደግሞ ክስ ትላለች። እንዴት ሙኒት ሌባ አላዳመጠሽም? የመዳም ቅመሞችን ነው የበላችውን ብር እንደውም እሷ ናት መከሰስ ያለባትና ከዛ ዲፖርት ትመልስ። ስንት እያመናጨቀች ከሷን ብሰው ስሚያቺ እያለች እያወራች ሲጀመር ነፍስ ያሳሚያለሽ ይሰጥሻል ወንድሜ በረሃ ላይ ነው እያለች ታስታውሳት ከሆነ እንትና ቤት ልጆች በአንድ ላይ እያለቀሱ ይየበት ቪዲዮ በየሚዲያ ላይ መብረቁ ቤት የምታስታውሷት ከሆነ አንድ እህታችን መብረቁ ቤት የምታስታውሷት ከሆነ አንድ እህታችን ወንድሜ በበረሃ ሊሰደድብኝ ነው እባክሽን አልጋ ቤት እየተንከራተተ ነው በወንድ ልጅ አምላክ ብላ ስትለምናት ቀስ ብለሽ ይሰጥሻል ረጋ ብለሽ ይሰጥሻል እንዲያውም ላልሰጥሽ እችላለሁ ስትል እኮ እኛ ስንታዘብ ነበረ። ሌባ እሷ ናት እንደውም ዲፖርት የምትደረግ። ለየሚድል ስጧት ጋይስ፣ ለየሚድል ስጧት። አላወራች ሄሉዬ እንዴት ነሽልኝ የኔ እናት? በአንድ አይኔን ጨፍኜ ነው ማወራችሁ። ሄሉ አንጫጫሻቸው የእውነት 50 ቢወለድ 50 ነው ጉዱ። የሄሉዬ ዘር ይበቃል አንዱ ነው ያልነው። ብቻሽን የኔን ሰው አንጫጫሻቸው። ገና መቻየው ሳልዩት ብለናል። የኔም ፓርት ገና አልጀመርኩም እኮ
እና ይሄ መግቢያው ነው ገና። ይሄ እኮ የእነሱ ላይ ነው ሪያክሽን ያደረኩት። ይሄን የማይጀመርኩኝ ገና በለው ያርጋሉ። ያኔማ ለምን ዩፎ መጥቶ ያወስዳቸውም ከፈለግ አይዞርም። በጣም በቃ ይገረመኝ። ስብሰባ ይዘው ምናምን ፓርላማ መመስረትን ይቀራቸውና ትናንትና የተሻለ ማን ነው ሙኒት ናት ማን ነው የሆነ ሰው ብቻ ቪዲዮ ለቋል። ታሜ ቤት ሻይ ታይም ብለው ሁሉም ተሰብስበው የተሰበሰቡት እኮ ትልቅ ነገር ሊያወሩ መሰላችሁ። በቃ ይቅርታ እንበላት እቺ አሮጊት ራሷን ሲጥቅም የምታረግ ብለው ስብሰባ እያደረጉ ነበር። እኔ እኮ ሄሉዬ አንቺ ሪያክሽን ስትሰሪ ነው እንጂ ማያቸውን ስለማይመቹኝ አላያቸው። አንቺ ሪያክሽን ከፍቼ ባይሻለኛል ካንቺ። ከዛ ስብሰባ አድርገው ቀኑን ሙሉ 2 ቀን ሙሉ ምን ይዞ መጡ ስትል እንደዚህ ውስጡን ለቄስ። እኔ አሁን ቅድም ካሰማሁትስ ምንድነው የሰማችሁት? ክስ እንደመሰረተችባቸው እነሱ ሳያውቁ ራይት? አዎ እኔ እንትን ስል ግን በጣም ነው ማከብርሽ በጣም ነው ማወድሽ ይባባላል። ኦሬዲ እኮ ሳያውቁ ክስ መስረታለች። አሰማው በውስጣቸው ያንቺ ምስጋና ነው ያላቸው። ለምን ይዋሻል? አውቀው ነው። ማርያምን ሁኔታቸው ያስታውቃል። በተለይ ፊራ መጥቶ ከሄደ በኋላ ማለት ነው ልክ እንደደረቀው ጎመን ነው ክሽሽ ያሉት። የሆነ ወሽመጣቸው ነው የተቆረጠው። በቃ እንደውም ሙኒት በታሜ ቦታ እሱ እንትን ኖሮትን መናገር ስለማይችል እኔን እናገርለት ብላ ለሱ ፋንታ እሷ ናት ዲፌት ስታደርገው የነበረው ለታሜ ፋንታ ማለት ነው እንጂ ታሜ ምንም ማውራት ደብሮታል። ማስመሰልም አልፈለገም። በቃ ምንም አይደለም ምናምን በቃ እንደዚህ ነው እንጂ እውነት አወጣችልን ሰው ይሄንን ቮይስ ስሚ እንደ ኦልሬዲ ክስ እዚህ ላይ ነው እንዴ? ቆይ እኔ እኮ ሙሉ ነው የ15 የ30 ደቂቃ ስታወራኝ ስለምሪከርድ ስለማድረግ ትንሿን ቦታ ነው እንትን ማድረግ። አሁን ቅድም ተሳስቼ የሰሊናን አሰማችሁ ለእሷ ብቻ ልልክላት ነበር። የወልደ ጊዮርጊስንም አደረኩት ትንሽ ቦታ ኤግል ብሎ አንበሳ ሲያወርድላት የነበረው ለሀቢብ ኤግል ወልደ ጊዮርጊስ መሆኑን እሷ ነች እንግዲህ ነገረች ለሀቢባ። ኤግል ብሎ አንበሳ ያወረድላት እሱ እኮ ወልደ ጊዮርጊስ ነው አለች። አየች እኔ ራሱ አላውቅም። እኔ ወልደ ጊዮርጊስ ሲባል እንጂ እግዚአብሔርን አላውቀው። ምንም ችግር የለብኝም። ብቻ ሲያወሩ ሁሌ ሲያው ዱባይ እሱ ከሷ ጋርማ በጣም ነው የምሰማ። ለስንት ሰራተኛ እዚህ ላይቭ ላይ ቃል ገብቶ ያስገባቸዋል ብዬ እኔ ደግሞ አምኜው ቃል ገብቼ ከዛ እኔን እየጨቀጨቁ እኔን አንገቴን አስደፍቶኛል። እንኳን እኔ ጋር አልመጡም እንኳን ቀሩልኝ ነው የምትለው። ከዛ ሰላም ስጋ ቤት ጋር እንኳን ጓደኛ መሆኑን አይፈልግም። የታሜ ቤት ሺሻ ቤት መከፈቱን አረ እዛ ከተከፈተ ተገላገልኩ ነው የምትለው። እግዚአብሔር ልጄ እዮዳብ አንበሳ ስጪኝ ብሎ ለጌሜ የደወለልኝ የሰጠኝ እኔ ጋር ያስቀምጥ አንበሳ አለ ወይ? ለሀቢባ እንኳ የሰጠችኝን ነው አለች። እኔና አንቺም ሆነ ሌላው ሰው አፉን የሚከፍት ያለው የእሱ ፍንጭ ነው። በቃ ታውቂዋለሽ ምን እንደተደረገ እኔ የማውቀዋለሁ። በቃ ከዚህ በኋላ ግን ማንም ቢመጣ ማንም እኔ ማናቸውንም ቢናገሩ አልነቃቸውም። እዚህ በተለይ እዚህ ሀገር አሽሙር የሚናገሩት ራሱ እኔ መስመራቸውን አስይዛለሁ። ችግር የለም እንኳን ለራሴ ለሰው ሆናለሁ። አፋቸውን ከፍታለሁ። እኔን አፌል እኔ ላይ የሚከፍት በተለይ እኔ ላይ ነው የምትለው። እሷ በተለየ መንገድ ናት ዱባይ ላይ ቀስ ብለህ ነው የምናወጣው። እንደዚህ ወልደ ጊዮርጊስ ብር አልከፈልካትም ለሌኒስ በነፃ ነው የሰራችልን። ጀስት ማስታወቂያ ውስጥ እንድትገባ ብቻ የቲኬቷ ተችሎ ልጅቷ ዝም ብላ ነገርና እኔ ላንቺ ላስታርቅ ገብቼ ከጀርባ የወጋሽኝ ሄደሽ ለልዕልት ያግዘሽ ብዙ ነገር ነው የተናገረኝ። እኔ እንደዚህ አይነት ነገር አትልህም ሳራ አለች ብላ ካለች ነገር ችግር የለም እያልኩት ማንም የሌኒዝ ማን ያውቃል? አንቺ ብቻ ነሽ አንቺ ቤት እንደመጣች። እኔ ቤተሰቤ ናት ብዬ ነው የተናገርኩት በሚዲያ ላይ እንጂ ያልተናገርኩም እና ብዙ ነገር ነው የተናገረው። ኤኒዌይስ ደውልልሻለሁ በቃ ስትጨርሽ።
ስጨርስ ላይ ብላይ ነበርኩ ይሄን ስትልክልኝ በነገራችን። ከዛ በኋላ ከዚህ ቮይስ በኋላ አያችሁት ሚስኮል አርጋ እኔ ወደ ስራ ስለሄድኩኝ ሚስኮል አያችሁ ሚስኮል ተኛሽ በላሽ ጠጣሽ ሶሪ ዩ አር ስሊፒንግ ኮል ዩ ዌን ዩ አር ፍሪ ትለኛለች። ከዛን ኦኬ አልኩኝ ስራ ሆኜ ስራ የላትም ሀያ መቼ እንደምትተኛ ጃጉርንም እንደዚህ ነው የምታሳብደው። ግን እሱ በቃ ትልቅ ሰው ስለሆነ ተጨንቃ ነው። ተይ ግን ሰላም ነው የምትፈልገው ይልኛል። ይሄ ልጅ አይገባውም የሚዲያ ነገር በቃ አንዳንዴ ዝም ብሏል ጃጉር። ለዛ ነው እኔን ትጫነኛለህ ያልኩት። ምንም አይረዳም ምን ነው እሱ ደግሞ ይሄ ዓለም ስላልገባው ነው። ገባሽ? ምን እንደተረዳው የለም እንደ አባቶች እንዲህ ነው መሆን ያለበት ነው የሚለው። ይሄ እንደ እሷ እንቅስቃሴ ወይ እንዳንተ እንቅስቃሴ አይደለም የሚያናግርሽ እሱ። ማይል ግባ ወንድም። እሺ እንዴት ነሽ? ነገርሽ ላይ አንድ ጊዜ አንዴ በተራ ነው ቆይ እኔ ነበር አንድ ደቂቃ ነው የማወራው። ቆይ አንዴ የመሲን ብርጅስቶን ሀቋን አውጥተሽላታል። ህዝቡ ውስጥ የነበረው ምታባላ ወይ እንደዚህ የምትባለው እኔን ጨምሮ የጠረጠርነው ብዙዎቻችን እሷን ነበር። ገባሽ? ሀቋ ነው ይወጣላት። ማን ሄዶ እንዳወራ ማን ሲል እንደነበረ ሰው ሁሉ እሷን ነበር ያለው። አንድ እውነታን አውጥተሽላታል ለዚህ ምስኪን ልጅ ማለት ነው። እሷም ተናግረዋለች እዛ ጋር እና ይሄን ለማለት ነው። ልዬ ቀጥል። እሺ እንግዲህ ያው የዱባዩን ማፊያ በታትነሽዋል። እንግዲህ መጀመሪያ አካባቢ እንደውም እኔ አሳዝናኝ ነበር። ከዛ ዛሬ ሪከርድ ያደረገችው ምናምን ስታወጣ እንዴ በገዛ ቆንጨራዬ ነው የተመታሁት እንዳለው በራሷ ስታይል ሄደሽ ነው ራሷን የቀጠቀጥሻት። እንደገና ደግሞ እነዚህ ሰዎች ሌሎችም ስማቸው የተነሳ ሰዎች ተሳዳቢ ላይ ኢንቨስት ሲያደርጉ የነበሩ ብሔር ሃይማኖት ሲያሰድቡ የነበሩ ከጀርባው ነው ወንጀለኛ ናቸው። በመጋለጣቸው ደስ ብሎኛል እና ብዙ ነገር ማለት ይቻላል። ይሄ በዚህ በሰራሹ ነገር በጣም ትልቅ ነገር ነውና ግን ዛሬ አንድ ነገር ብቻ ልበል። ጉቺ እንደውም ብዙ ጊዜ ስትቀጠቅጫት ምናምን እንደውም አንዳንዴ ትንሽ የበዛ ይመስለኝ ነበረና ዛሬ ማን ነው ጃጓር የሚባለው ያኔ እንዴት ከኛ ጋር ትዝ ካለሽ እየተጨቃጨቀ ለሷ ለማስታረቅ እንድትተያት ያደረገውን ነገር ሳይና ዛሬ እሱን ስታዋርደው ሳይ ማዋረድ ብቻ አይደለም ያቺ ማናት ሙኒት የምትባለዋ ስትሰድበው ቁጭ ብላ ስታሽሟጠጥ በቤቷ ስታዋርደው ምናምን ሳይ ያኔ ለሷ የተከራከረው ለነሱ ዋጋ የከፈለውን ነገር ሳስብ ምን አይነት ሴትዮ ነች ጉቺ? ምን አይነት አውሬ ነች? ሪከርድ አርጋዋለች አሉ አርጌዋለሁ እና ብላ ነው እንዲመቀልድበት ምንም ነገር እኔ አንድ ነገር ምነግርሽ ምንም ነገር እሱ ተነጋግሮ ስላንቺም ብሎ ሊሆን ይችል ይሆናል። ምናልባት ይሄን ይዛበት ነው የሚሆነው ብሎ ቢሆን እንኳን ብትሰሚው ሽማግሌ ዋሽተው ራሱ እኮ ያስታርቃል አይደል? ብትሰሚው እንደዛ አድርገሽ ተውሰጂው እነሱን ቆሽታቸውን ለማሳረር እንጂ በፍጹም ከሱ ጋር እንትን ተጋጭተሽ አታስደስቻቸው እና አንድ ቤተሰቤ ነው፣ ሁለት ደግሞ ሽማግሌ ነው። እንደገና ደግሞ ምንም ነገር አለ እግዚአብሔርን ማይ ለምነው እኮ አልቀሰው እኮ ነው። እሱ ደግሞ የሆነ ሴት ካልታልቀስበት ጥፋት የሚኖርባት እሷ ናት ትክክል። እኔ ስለማላቅለቅስ ነው ብዬ እኮ ብሎክ ላደረገው ሁላ ነበር እኮ ጃኩር እና እንደዛ ሆኖ ያኔ እንደዛ ሆኖ ሊያስታርቃት የሆነውን ሰው እንዲህ ስታዋርድ ዛሬ ሳይ በጣም ምን አይነት አቅም የላትም። ልፍስፍስ ስለሆነች እንጂ አቅም ቢኖራት ሰዎችን ምን ያህል ማሰቃየት የምትፈልግ አይነት ሴት አረመኔ እንደሆነች ነው ያየሁት ጉቺ። እንደውም እኔ በዛ ብዬ አስብ ነበር አስተልጫል ያንሳታል ምንም ብታደርጊያት ማለት ነው ከዚህ በኋላ ማለት ነው። መረጃ ሌላ አጠናክረን ደግሞ እኔ እመጣላችኋለሁ። አዎ ሌላው ካስፈላጊ ከሆነ አሁን እነዚህ አትንኩብኝ የምትሏቸው ሰዎች አስፈላጊ ከሆነ ፓክ የሆነ መረጃ አለ ካላረፉ ማለት ነው ከጀርባው ነው የሚያሰድቡ በቃ ምን አገባ ዝም በለው ኢንሳይደር ነው። እንደዚህ ከጀርባው ነው ብዙ ነገር የሚሰሩ ሰዎች አሉ። ዛሬ ወተ
ወጥተው ብዙዎቹ ለምን አንቺ ላይ እንደሚጮህ አውቃለሁ። ትናንትና ይህን አንጣ እያሉ ብላክሜል ሲያደርጉ የነበሩ ሰዎች ናቸው። እዚህ ጋር አሁን ዛሬ እየተንጫጩ ያሉት ሁሉንም እናውቃቸዋለን። ይሄ መረጃ አለኝ ይህን አንጣ እያሉ ሲቀባበሉ የነበሩ ናቸው። ዛሬ ወጥቶ ግን ሄለን እንደዚህ አድርጋለች፣ እንደዚህ ልታደርግ ነበር ምናምን። አንቺ ያረግሽው ነገር ትክክል እስከሆነ ትክክለኛ ነገር እንደሆነ አረጋግጠናል። ለምን ራሳቸው የሚያደርጉትን ነው። ምንድነው ድምጽ ይቀዳሉ፣ መረጃ ይዛሉ። እነዚሁ አሁን እንትን ያልሻቸው ሰዎች ራሱ ሳራ ራሱ ድምጽ እንደምቀዳ መረጃ እንደምትይዝ አይተናል። ካንተ በስተቀር እቺ አትዳኝም ዘመዷን ብላ ለምን አጠርታው ሪከርድ ታደርገዋለች? የጤነኝነት አስቢው። በቃ በገዛ ቆንጨራቸው ነው የተከተከቱት ማለት ነው። በለጥሻቸው። በቃ በጣም ነው የገረምሽኝ። በጣም ጥሩ ስራ ነው። ወጥቶ እንደገና ከኋላ የመጣችው እሷ ናት እኮ ያ እንደገና ሁለተኛውን ዙር የደስደስ ጋለሪ ሙላላት ብላ አዘዘችው እኮ እሷ ናት። ከዛ ምንድነው የሌለሽ ጋለሪ ላይ ስለኔ አላውቅም ማለት ነው። ላይቭ ስገባ መጥቶ ሂሳብ አስበው ነው እኮ የተነጋገሩት። እኔ እኮ እያወራሁ ነው እዚህ ላይቭ ላይ ገብቶ ያ እሷ ይሄንን ያደረገችው የኢንሳይደር ነው ለካ እሷ ሂሳቧ ገብቷል። ኢንሳይደር ፍለጋ መታ ዋና ኢንሳይደር ሆነችሽ እንጂ ራሷ ማለት ነው። በጠብጣቸው አረገች እንዴ ዋና ኢንሳይደር ለአንድ ወር ኢንሳይደር እሷ ነበረች። ደግሞ ተመልሳ ባላወራ ባላየ እንትና መብረቁ የኔን ነፃነቴን አወጀልኝ እውነቱን አወጣልኝ አትልም። እውነቱን ራሷ ነግራ ራሷን ተዋሻለች። የመርሳት በሽታም እንዳለባት ነው የሚያሳየው እንግዲህ። እና በቃ በጣም የሚገርም ስራ ነው የሰራሽው። ለመናገር ማንም እዚህ ሶሻል ሚዲያ ላይ ያልሰራው የማይሰራው እና ገና መሰማ አታውጭ ውስጥ ካላሉኝ በስተቀር ከውስጥ አሁን ጥሪ ያቀረብኩላቸው እንትን ካላሉ እኔ ቃምጥቼ እንደዚህ ጠቅ አድርግቼ ረሳሁት ስትል አመጣና እንደገና አሰማሃል። እንደገና ለዛ ደግሞ እንጠብቃለን። በርሽሊ ከበርኩሽ የሆነልሽን ሰው አሳልፈሽ አትሰጪም። ኢንሳይደር ሰጫት ነበር አይደል? ለሆነችው አሳልፈ ሰጣለሁ የምዬ የሰው ቤት ሰራተኛና ወይ ደግሞ ብዙ ሰው አሳልፋ ሰጠች። ህሊና ያለው ሎጂካል የሆነ የተማረና የሰለጠነ ሰው ከጎኑ የሆነን ሰው አሳልፎ አይሰጥም። አንቺ አስበሽዋል? አሁን አንድ ልጅ 3 ሴቶችና አንድ ወንድ ለሄለን ወሬ ነግሬ ተጠረስኩ ቢልሽ አሁን ቲክቶክ ላይ መጥቶ እያለቀሰ ምን ነው የሚሰማው? ዛትስ ዋት አም ሴይንግ። በቃ አንቺ አሳልፈሽ አትሰጪም ሰውን። እሷ ግን ጓደኞቿ አብረዋት የበሉትን አብረዋት ብዙ ያደረጉትን አሳልፋ ሰጠች። ያለ መሰልጠን ያለ መማር እንዴት አድርጋ ያንን ያክል ሆቴል እንደገነባች እሱ ሊቀመለኩ ነው የሚያውቀው። እኔ እንዴት እንደሆነ አላውቅም። እዛ ሀገር ያሉት አንቺ አትሊስት እንደምትስታወሩ ራሱ እንደሰማሁት ስራ ነሽ መተሻል ሄደሻል ትልሻለች እና ከስራ ስትመለሽ ነው እዚህ የምታወሪው። እነሱ ግን ሳይሰሩ ቁጭ ብለው ዳኜ ነው ነበረው ማለት ነው። እና እኔ እንጃ ሪከለ ስለ ወርቁ ያወራ መስሎኝ ነበር። ኖ ስለ ዳኜ ነው ልሰጩ ምናምን እያለ ሲያወሩ ነበረ። በእርግጥ ማለት ነው ምንም ያደረግሽው ለምን እንወሻሻለን? እውነት ከሆነ እውነት ነው። መሲ ራሱ እንዳትናገር እኮ አደረጓት ዛሬ። መሲ ብሪጅስቶን ራሱ ማለት ነው እሷን ወሬኛ አድርገው ነጉቺ ምናምን ነገር እንትን ብለዋት ሳታወራ ልጅቷ በቃ ወደ ኋላ መዞር የለብንም ምናምን ነገር ብለው የመሲም እውነት እንዳይወጣ አድርገው ስበቷል። ውስጡን ለቄስ እንደዚህ ንግግር ከዛን የገነፈለ ቀን አሲድ የምትደፋፊው እኮ እንደዚህ አለመነጋገር። የመሲ እውነት ራሱ እዛ ጋር አልወጣላትም። ልትናገር ስትል አፏፏን አላት። መሲ በነፃነት እንደዚህ ረሃ ሆነ ወሬያው ሁሉም እንደዚህ ነው የሚተያዩት። ራሱ ነው ያለው። እኔ ለምን ትጮሃላችሁ ያለው እሷ ቤት እኔን አስወጣታ ኢንሳይደሮቹ ወስዳ ልታስፈርድባቸው ዲፖርት ልታረግ ነበር። እኔ መታ እነሱ ላይ ስለነሱ እንድታወራ አረኳት። ሌላ ጋለሪ እንድትሞላ አረኳት ራሷ እንጂ ጃጉር ያኔ እዚሁ ላይ ብላ ያስታረቀን ጊዜ አንድ ግሩፕ አስገባኝ ብላ ባትለምነው
እንደገና ከግሩፕም በኋላ ጨርሳ ቻው ቻው ብትኖሮ ከሱ በኋላ መተይኑ ቱቱቱቱ ባትል እነ መሲም እንደገና ባልተጣሉ ምን ባላሉ ምናምን ነበረኩ። እሷ ብቻ ስማርት ናት። እቺ አጋንንት አማሮጊት። ቀጥሉ ጋይስ። እንትን ሲባል ተሳዳቢና እንትን እያደረጉ ኦሮሞ ሲሳደብ እዛ ጊፍት እየሰጡ ለጆከር ምናምን ነገር ወደ ፖለቲካ ተጁቴ ወሱ ብቻ እትዬ ሳራ ከዚህ የበለጠ ባይቀሉ እንደ ሀሳብ እትዬ ሳራ ከዚህ የበለጠ ባይቀሉ እርሶ የበሰለ እናቶች አያቶቻችን ነው ታውን እርሶ ፊቷ ራሱ ተጨማለች። በዚህ እድሜዋ ቲክቶክ ላይ እንትን ማለት የለባትም። እንደ ሀብታም ከሆነች ያው ራሷን እንትን ብላ ከቲክቶከሮች ጋር እና መልእክቴ በቃ ለሳራ ለትዬ ሳራ ነው። ሄሎ ማን ወይዬ ታዳምጪኛለሽ? እንዳታወርጅኝ እንደው በእግዚአብሔር እንደው በፋሚሊሽ አቦም እንደምታወሪ ምን ነው የምናውቀው? ቀጥይ እንጂ ወይ ኦኬ። ግን ይኸው ድንጋይ ተሸክሜ ነው ቪዲዮ ልክፈትና እያየሽ ተንበርክኬያለሁ። ይኸው ተንበርክኬ ነው የምለምንሽ። አንቺ እንዳታስቀዝፊ። ምንድን ነው ፖይንትሽ? መጀመሪያ ታይ እንጂ ጉዳይሽ ይታይልሻል። መንግስት አይወል ጉዳዩ ውረጂ ከዛፍ ላይ በማርያም እንደው ይኸው ተንበርክኬያለሁ። በማርያም እዚህ ጋር ያላችሁት ሁላችሁንም ገዝታችኋለሁ። በማርያም ነገሩን አድርጉ። ታንገላችሁ እንደገና ታይ ፖይንቱ መጀመሪያ ንገሪ። ከዛን ማርያም በቃ ታያቸው፣ ተፋቻቸው። በማርያም እንደው በማርያም ብዬሻለሁ። በድንጋይ ማርያም ሳውንዱ ስሜን እንዳጠፉት ልጄን እንደሰደቡብኝ። አዎ እኔ ልሰደብ ይኸው መላ እዚህ ጋር ያለው ህዝብ ማምዬ እኔ ላይ የግድያ ዛቻ ተዝቶብኛል። እኔ ትልቅ ሰው ነኝ። በእናትሽ የተከበረች ሰው ናት። አጥፍቷል እነሱ ምስ አንቺም የተከበርሽ ነሽ። በቃ እንደው በመቤቴ እንደው በሀገራችን ታቦት አንቺ የሀረር ሰው ነሽ። የድሬዳዋ ልጅ ነሽ። የዋንሽ ፈርቻለሁ። ግድያ አይቻልም ማሚ። ግድያ እኮ ነው። ግድያና ልጇ ነው እኮ የተሰደበው። ምን እያሉ ነው ማሚ? አይቻልም። 150 አንበሳ አውርደው ራሳቸው ይቅርታ ይጠይቁ መተው ማሚ። ዝም ብሎ ይቅርታ የለም። ይሄልዬ እንደው በቤተሰብሽ ነው የምለምንሽ። እኔ በእግዚአብሔር ዘንድ አንቀበልም ይቅርታውን። እኔ በሄለን ስም ይቅርታውን አንቀበልም ማሚ። 19 ይቅርታ ያርጉልን፣ ይቅርታ ያርጉልን። የግድያ ዛቻ ልጇን መስደብ ግድ የለሽም እንዴ? ግድ የለሽም። አንበሳና ይቅርታ እንፈልጋለን። መተው ፊት ለፊት ህዝብ ፊት ይቅርታና 150 አለቀ። ሌላ እነሱ እኮ ያልገባቸው እኔ ተናድጄ ወይ አልቅሼ ማውራት አለብኝ። የግድያ ሰው ተልኮብኛል። ማን እንደሚገልኝ ያለው ሙኒት ነች። አስገድልሻለሁ ያለቻት ሩቅ ላለው ሰው የግድያ ገዳይ ከፈለጉብኝ በቅርብ ላሉ ዱባይ ስላሉ ስንት ሰው አስገድለዋል እኮ አይምሮች ላይ። በዚህ አይነት የመዳም ቅመሞች ብዙ ተገለዋል። በሙኒት ከብላለን ላሉ ለዚች ነገር አጠገባቸው ላሉ ሸክላዎች ለሚያደርጓቸዋል። ስንቱን ከፎቅ ላይ ወርውረዋል። እንዴና ከፎቅ ራሱ አስወርውራለች። ሙኒት ከፎቅ ብዙ የመዳም ቅመሞችን አስወርውራለች። እኔ መረጃ አለኝ። አስወርውራለች፣ አስገድላለች አሉ። ሁለት ደግሞ ሳራ ለሀበሽ የምትባል ሴትዮም እዚህም ሆና እዛም ሆና ብዙ ሴራ ፈጽማለች፣ ብዙ በወገኖቻችን። ስለዚህ ደም ያለባቸው ሰዎች ናቸውና በሄለን ላይ የግድያ ፍራቻ የሚደረገው ነገር ዛቻ ደግሞ ሊሆን ይችላል በሚለው ሳይሆን ይሆናል። ምክንያቱም እነኚህ ሰዎች ግድያ የለመዱ ናቸው። በዚህ በይቅርታ የሚታለፍ ነገር አይደለም። መንግስትም ይስማልን። እኛም እዚህ ጋር ጥፍሯ ቢነካብን የሄለን የሷን ዘሮችና ራሷን ነው ጥፍሯን አስቆርጠው ወደዚህ የምናመጣት። ስለዚህ ሙኒት የምትባይ ውሻ እየሰማሽ ይቅርታ አንፈልግም። 200 አንበሳ ይውረድ። ይቅርታ መታ ትጠይቅ። ስለ ግድያው ነገር ያለችው ሌላ፣ ስለ ልጇ የተሳደበችውን የሄለን ልጅ ምን አባቷ ነው ስለ ልጅ እዚህ ጋር የምታወራው? ሄለንን ነው እንጂ ስለ ልጇ የት አባቷ ነው መናገር ያለባት? ስለዚህ ይቅርታ እኛ ይቅርታ አድርጉልና በእምነት ይቅርታ የምትሉ ሰዎች አንሰማም፣ አንሰማችሁ። በቃ
አንሰማም። ነሚኮ ስትናገሪ ዘር ሀገር አትጥሪ። ዘሯን እናስከፍላል። ማን ነው ዘሯ? አዳሜ ካዲውላ እሷኑ ነው የምናስጠፋው። ቤተሰብ ነው ያልኩት። ዘር አልጠራው። ቤተሰብ ባሻዋ ነው የምናስጠርጋት። የምን ዘር? ቤተሰብ እሷም እኛን እንደ ቤተሰብ ወንድሞቿ እህቶቿ ይኖራሉ። አንበሳ አሁን ልንገራችሁ፣ እቺ ልጅ ድንጋይ ተሸክማ መታ እዚህ ይቅርታ በይ አለች አይደል? እነሱም ጋር ሄዳ ድንጋይ ተሸከምና ሂዱና ለሞቱ አንበሳ ወረዱና ይቅርታ ጠይቁ ብላ እንደዚሁ ድንጋዩን እንደተሸከመች ትንገራቸውና 15 አንበሳ ያውርዱ። ግን ለክስ ከፈለጉ አልሰማችሁም እኮ እናንተ ክስ ከመሰረቱ ቢያንስ የ200 አንበሳ ዋጋ ያከፍላሉ። ወይ እሱን ያውጡ ወይ ለኔ 15 አንበሳ ያውርዱ። እንዳይከብዳት ድንጋዩን በግማሽ ትቀንሰውና ድንጋይ ማለያዘች ስለሚወስዱ ሲነጋገሩ ይቅርታ እነሱ መግቢያ ዝም ስለሚል ድንጋዩን ኪሎውን ትቀንስና ይዛት ቢጫ ነገር ነው ያየሁት። ምን እንደሆነ አይዶን ነው ዘፍያ ነው ጎመን ከተባ አልያዘችም ድንጋይ አንዳንድ ሰው እንደ እናት ስለሚያስብ ፍራት መሰለኝ እንደ እናት ስለሆነች አይ ቲንክ አመለካከቷ ለዛ ነው ነገሮችን በእንደዚህ አይነት መንገድ እያሰበችው ያለችው። እሺ እኛ ደግሞ እንደ ቶፒክ ነው ገብቶሻል። እሷ ደግሞ የለም ወይ ሚዲያ ላይ አዲስ አሁን መታ የለመነችም ማለት ነው። እህቴ ተረድቼሻለሁ፣ ግን ይሄ አንቺ ከምታስቢው ዓለም አይደለም። እሺ ይቅርታ ያ ግቢ እላይ ያለሽው ቲጂ ናት። ቲጂዬ ወደ ላይ ብራብሮ ነው ወይ? ሰላም አለይኩም። ኦኬ ግቢ እታችን። እንዴት አመሸሽ? ይሰማል? ያ ቀጥይ ጋይስ በተብተብና በኮፒ ሊንክ ምናምን አድርጉት። እንደዚህ ይሰማል በማለት ጊዜ የሚፈጁ ሰዎች ለእንትን እንዲመቻቸው ነው አውርዷቸው። ዛቴት ሌላ ከላይ ያላችሁት ሰማይ ቀጥይ። ሄሎ ይሰማል ድምጼ? ያ from the first I respect you a lot ማለት ሌላ ሰው እንደሚናገርሽ ምናምን ልናገርሽ አልፈልግም። ምክንያቱም እየሄድሽበት ያለው ወይ from the first እዚህ ሚዲያ ላይ ሁሉም የተዝረከረከ ነው። ስለዚህ ማንም ብሌም ማድረግ አይችልም። ሲቀጥል ደግሞ አንቺ ፐርሰናሊ ከነሱ ጋር ያለሽን ኢምፐርሰን ነው እያወራሽ ያለሽ። ስለዚህ you guys have to be respect። በጣም ሲሪየስ ልትሆኑ ይገባል። በጣም ኢሞሽናል የሚያደርጉኝ አሉ እዚህ ገስትሽ ላይ እየገቡ ስለ ዘር ነገሮችን እንትን የሚያደርጉ አም ሶ ሆት አይ ዶንት እኔም እንደዚህ ነገር ለምን ዘር ውስጥ ካስገባን ቶፒኩን ሊያሳጥሩ እንደዚህ ነገር ውስጥ እንዳትነው እሱ ነው ምልሽ እንጂ እንደ ሌሎች አሁን እኔ ቱ ቢ ሆነስት ስለ ሌሎችም ስለ ትልልቅ ሰዎችም ስማቸው የጠፋበት ወይ አለ ስማቸው መጥራት አልፈልግም። እሱ በጣም ቢያመኝም ዋትበቲዝ ግን አንቺ እንደ ኤቪደንስ ግን በቃ ለእኔ አፕሪሼት ነው ማድረግ ፐርሰናሊ ማለት ነው። ምክንያቱም ብዙ ሊጠቁ የነበሩ ሰዎች በአንቺ ሚስጥር ወጥቷል። ዛስ ኦል እኔ ይሄን ነው አፕሪሼት ማድረገው። ግን እኔ ማለት ለራሴ ሪስፔክት ስለምሰጥ ቲክታክ ላይ ኢትስ ማይ ፈርስት ታይም ከአንቺ ገስት እንደዚህ ስገባ ሌላ ቤትም ማለት ነው። ግን ዩ ጋይስ ዩ ዊል ፔይ ዩ ገነ ቢ አስክድ ኢን ዘ ፍሮንት ኦፍ ክራድ እረፉ። በቃ ስፔሻሊ አማራ ምናምን እያላችሁ እዚህ ገስት ስለተፈቀደላችሁ ብቻ አፋችሁን አትክፈቱ። በቃ ሄለን የምታወራው ስለዚህ ነው። ሰዎቹን ነው ስም የጠራሁት፣ እነሱ ያደረጉትን ድርጊት ነው ያወራሁት። ስለዚህ ፐርሰናሊ ነው ሄለን እያወራች ያለችው ስለ ዱባይ ስላሉት ምድረ ኮተታ፣ ምድረ ግማታ፣ ምድረ ከሌ ስለነሱ ነው እያወራች ያለችው። አማራን አይመለከትም። የአማራ ሰዎችንም ኦፍኮርስ የተነካበት ወይ አለ። ለሱ ግን ተጠያቂ ሄለን አይደለችም። በቃ ነገሮችን ሎጂኩን ተረዱት። በቃ ባይ ኤኒሚንስ የሆነ ሚስጥር ይዛለች፣ የሆነ ኤቪደንስ ወጥቷል። ለዚህ እኔ ቱ ቢሆንስ ቴንኪው ነው ልልሽ የምፈልገው። ማለት ብቻ ብዙም አልወዳቸው ባህሪዎች አንቺ ጋሉኝ ሄለን ማርያምን የምሬል። ግን አዘሴም ታይም ደግሞ ማለት ነው በዚህን ታይም እኔ አፕሪሼት አድርግሻለሁ። ጆከር ስለ ጆከርም የተባልሽው ነገር አለ። ጆከርን አስገድለውት ነበር። ዊ ላቭ ሂም አም ሶ ፕራውድ ኦፍ ሂም። እኔ እወደዋለሁ ፐርሰናሊ ማለት ነው። ስለዚህ እሱን ወንድሜን ማጣት አልፈልግም ነበር።
ስለዚህ ሰው ማሰብ ቢችል ኑሮ ማውራት በዚህ ጉዳይ ሄለን ፕሊዝ ገስት ላይ መቆየት